ሟቹ በሟተበት እለት ድግስ ማድረግ አይፈቀድም ባጭሩ እና አላ ላአቅረፊ ነብዩ አለይሂ ሰላቱ ወሰለም በጃሂልያ ጊዜ ከነብዩ በፊት አለይሂ ሰላቱ ወሰለም ሰው በሚሞትበት ጊዜ በቀጥታ ዘመድ አዝማድ ተሰባስቦ ያው ተረዳርቶ ብዙ ድግስ ይደገሳል ሀብታም ከሆነ ደግሞ በሀብቱ ራሱ የሚፈልገውን ነገር ሁሉ ያርዳል ያን ነገር ከሰውም አልፈው ተራራ ላይ ስጋ እየወሰዱ ይጥሉ ነበር አሞራ አውሬ እንዲበላ ማለት ነው ስለዚህ ለዝና ነው ገሌ አንበሻበሸው እሱ መሞት ይሄው ሰው ያገሩ ሰው ሁሉ ጠገበ አረምን ሰው ብቻ ውሻው ሁሉ ጅቡ ነው አሞራው በሙሉ በላው እየተባለ እንደዝና ይነገርለት ነበር ያን ነገር ላአቅረፊ الاسلام ብለው ዘጉት ረሱላህ በእስላም በቀብር ድግስ ማድረግ ማረድ ክልክል ነው ብለው ከለከሉ ማለት ነው ይሄ በቀጣ ነው በተለይ የሟቹ ቤተሰብ ከሆነ የሚደግሰው ነው ማለት የውጭ ሰዎች ለቤተሰብ ሀዘንተኛ በሚሆን ጊዜ ያው ምግብ መብላት ምናምን ሁሉ ይጠላል ስለዚህ መስራትም አይፈልጉም ያብሰለሰሉ ሀዘናቸውን ይዘው ቁጭ ነው የሚሉት የራባቸው ማለት ነው የበተ ጎረቤትና ዘመድ ከውጭ እስቲለና ለሀዘንተኞቹ ምግብ እንውሰድላቸው ብለው አስበው አዘጋጅተው ካመጡ ያመጡትን አብረው ቢበሉ ችግር የለውም ማለት ነው ከቤት ግን መዘጋጀት የለበትም በለቅሶ ቀን ይያልኩ ነው ግን ተዛ በኋላ ተሶስ ቀን በኋላ ቆይቶ አቅም ካላቸው መሰደቅ ይችላሉ ተዛ ተሶስ ቀናት በኋላ ማለት ነው ያቱም ሀዘኑ ተበትኗል ያው የወርቁ ዘመድም ሄዷል እነሱ አሁን ለሚስኪኖች በአገራችን ደግሞ ሰደቃ የሚባለው በተለምዶ ግብዣ ማለት ነው እና ሚስኪኖች እንዲያውም ይከለከላሉ በር ላይ ዘበኛ ይቀጠርና ዱላ ይዞ የታባክ ትገባለህ ይባላል ሰደቃ ተብሎ ሲያበቃ አላህ እነሆ ሰደቃቱ ለፉቀራ ወልመሳኪን ይላል እሱ ግን የሰፈር ሀብታም ሁሉ እየደወለ ሀጂ እየጠበቅነው እኮ ነው ይምጡ እንጂ ሰው ካልመጡ አይበላም ምናምን ይባላል አረ ስራ አለብኝ ባካቸው አጠብቁኝ ያረግ ያለሰውም አይሆንም የግብዣ ነው እና ሰደቃ ያም ሀብታሙ ሰውዬ ሰደቃ የተባለ ነገር መብላትም የለበትም ግብዣ ሲሆን ነው ሀብታም መምጣት ያለበት ሰደቃ ከተባለ የሚስኪኖች ሀብት ነው ሚስኪኖች ናቸው መብላት ያለባቸው ቤታቸው ወስዶ መስጠት ማይችሉትን የመጡትን በክብር ማስተናገድ ሰደቃ እስከሆነ ድረስ ለሚስኪን ነው መሆን ያለበት ነው የኛ ሀገር ግን በተለምዶ ብዙ ጊዜ ያው ሀብታሙ ነው የሚበላው ሰደቃ ተብሎ ሲያበቃ ለማንኛውም በሞት ቀን መታረድ መደገስ የለበትም ነው ይሄን ካደረገ ሙኻለፋ ነው ያን መብላቱ ጥሩ አይሆንም ግን ሰዎች አስተዛዛኞች ከውጭ ይዘው ከመጡ ያንን ቤተሰብ ይበላል አብሮም እንግዲያ ከተገኘ አብሮ እንግዲያቸውን ያስተናግድላቸዋል ከውጭ መጣው የራሳቸው ግን መደገስ የለባቸውም ነው ጀሚል ኢንሻአላህ